ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ጉድ ባይ። መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፍ። ይሄ እኔ ባውንደሪ ነው። አእምሯችን ላይ ጭንቀት እያመጣብን ከሆነ፣ አንዛይቲ እያመጣብን ከሆነ፣ ያ ጉዳይ ድብርት እያመጣብን ከሆነ፣ ዲፕሬሽን፣ ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ፣ ዲፕሬሽን እያመጣብን ከሆነ ኖ ማለትን ልመዱ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ ነው ትላለች። ታመምኩኝ፣ መታመሜ ነው እንጂ ሊሆን ነው ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። ወይም አዝነውለት ያገቡታል። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባት። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። ሌላ ምሳሌ ልንገርሽ። ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉ። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ። መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። አሁን አንዳንድ ነገሮች ይሄ ሰልፍ ዲሲፕሊን የሚባለው ለምሳሌ አመጋገቤ ላይ ሊሆን ይችላል። መብላት የሌለብኝ ምግቦች ይኖራሉ። በውል ወይ ክብደት እንዳልጨምር ወይም ደግሞ ለጤና አይጠቅሙም ብዬ የማልበላቸው ነገሮች ይኖራሉ። ግን አንዳንዴ ያምረኛል። ከዛ ልትገዢው ቲና ወይም ቀርቦ ልትበይቲና ኖ ትያለሽ። እሱ ደግሞ ራስን ለመግዛት በጣም የሚጠቅመን ነገር ነው። በኃይል ይጠቅመናል። በቤተሰብ ነው የሚባሉ ነገሮች አንዳንዱ ለጥቅማችን ነው። ለምሳሌ ወደ የራሳችን ውሳኔ መወሰን የማንችልበት እድሜ ላይ ባለንበት ጊዜ ቤተሰብ አይሆንም የሚልበት ጊዜ አለ። ለምሳሌ ናይት ክለብ ጓደኞቼ ይሄዳሉና እኔ መሄድ እፈልጋለሁ ስትል አንዲት ሴት ልጅ ቤተሰብ ነው ይላል። አደገኛ ሆኖ ሲታየው ቤተሰብ ስለሚያውቅ የበለጠ ወላጆች ማቹር ስለሆኑ ኖ የሚሉበት ጊዜ አለ። ስለዚህ ልጅ አባቱ ወይም እናቱ እሺ እስኪሉ ድረስ። በነገራችን ላይ አሰርቲቭነስ ከአግሬሲቭነስ ይለያል። አግሬሲቭነስ ተሳድቦም ተጣልቶም ነገሮችን ማስፈጸም ነው። አሰርቲቭነስ ግን በትህትና ማሳመን፣ ያ መብትሽ የሆነውን ነገር የምትፈልጊውን ነገር በትህትና በደንብ አድርገሽ ታሳምኛለሽ። ከዚሁ ጋር ተያይዞ ግን አሁን ተማሪዎች ስለሚያዩን እኔ ሃይስኩል ቦሌ ነው የተማርኩትና ጓደኛሞች 4 ነበር። ከዛ ትምህርት ቤት እየሄድን ሁለቱ በተለይ ጓደኞቻችን ንቅጣው ይባባላሉ። ክላስ ንቅጣ ይላሉ። ከዛ እኔ በፍጹም አላለ በፍጹም እንቀራንት ምን የት ትደርሳለሁ ብለህ ነው ይሉኛል። የት ደርሳለሁ ብለህ እስቲ እናያለን የት እንደምትደርስ ነው ይሉኛል። ሌላው አንዱ ጓደኛዬ አሸንፈዋለሁ ወደኔ ይመጣል። ዳይታብዬ ይባላል አሜሪካ ነው ያለው እና አሸንፈውና ወደኔ ወስደዋለሁ ወደ ትምህርት ቤት። እነሱም ቢብሎ ይቀራሉ። ጓደኞቻችሁ ይመጡና ለተማሪዎቹ እየተናገርኩ እቺን ሞክራት ይላሉ። ሁላችንም እኮ እናጨሳለን፣ እቺን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ
እኔ የምላቸው ወጣቶችን ተማሪዎችን እምቢ በሉ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆኑ ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት። ኖ ማለትን ልመዱ። አሰርቲቭነስ ይኖራቸው። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ከዚሁ ጋር ተያይዘው መጀመሪያ ሲጀመር ያ ሰው ትክክል ካልሆነ ያንቺ ካልሆነ ፐርሰናሊቲ ኮምፓቲብል ካልሆናችሁ ኮሚኒኬሽናችሁ ጥሩ ካልሆነ መጀመሪያ ጥያቄው ራሱ ሲመጣ ኖ ማለት አለብሽ። ሊለምን ይችላል፣ ወድጄሻለሁ ሊል ይችላል፣ በጣም ብዙ ነገር ሊያደርግ ይችላል። ትክክል ካልሆነ ሪሌሽንሺፑን ኖ ማለት አይሆንም ማለት አንድ ነገር ነው። ትክክል ሆኖ ግንኙነቱ የፍቅር ግንኙነት ከተጀመረ ደግሞ ምናልባት ወንዱ ቀድሞ የሚፈልጋቸው ነገሮች አሉ። ፕሪማሪታል የሆኑ ከጋብቻ በፊት የሆነ ጾታዊ ግንኙነት ሴክሹዋል ሪሌሽንሺፕ ሊፈልግ ይችላል። ኖ ማለት መቻል አለበት። ኖ ካላልኩት ላጣው እችላለሁ። እጭው ምንም ችግር የለም ከወደደ ይቆይ ያስቱ ዌይት እስከ ጋብቻው ቀን ድረስ እና እሱ ላይ እንደውም አንዱ እኮ ከፍቺ ምክንያቶች አንዱ ከተጠኑ የፍቺ ምክንያቶች ሲጋቡ እንዳይተማመኑ የሚያደርጋቸው ከጋብቻ በፊት የሚደረጉ ጾታዊ ግንኙነቶች ናቸው። ግን ኖ ብላ ስታቆየው ትዳሩ ሲገባ ያምናታል። እሱም ራሱ ኖ ብሎ ከቆየ ትገረማለች። አይ ግድ የለም እስከ ጋብቻ ድረስ ምንም እንድናደርግ አንፈልግም ብሎ እምቢ ብሎ ራሱ ወስኖ ከቆየ ትዳር ውስጥ ከገቡ በኋላ የትም ሀገር ቢሄድ ታምነዋለች። ቅድሚያ ከጋብቻ በፊት ግን የሚደረግ ጾታዊ ግንኙነት ሲገቡ እንዳይተማመኑ ያደርጋል። ከጋብቻ በፊት ከኔ ጋር እንዲማረግ ከቻለች ከሌላ ሰውም ጋር አድርጋለች፣ ከጋብቻ በፊት እንዲማረግ ከቻለ እሱ ሊያደርጋል ብለው አለመተማመን ያመጣል። ስለዚህ እዚህ ጋርም አይ ማለት ኖ በጣም እኮ አሪፍ ነገር ነው። ስለዚህ አሁን እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳሩ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው።